ምንም ችግር የለም አታስቢ። አሁን ደግሞ ሻለቆች በዚህ ምን ነው ፈራሽ? ምንም እኮ የሚፈጠር ነገር የለም። ስድስት ቁጥር ይጠጅ ሂጂና የምትጀምሪበትን ቀን ይነግሩሻል። ከዛ ወደ ስራ ብቻ መግባት ነው። አመሰግናለሁ። ሰላም ቤተሰቦቼ፣ ሳምንቱ ፕሮግራም ዛሬም ቀጥሏል ማለት ነው። ዳኒ ብራስኮ ጨርቆስ ሾው እንግዲህ እንደቀጠለ ነው ማለት ነው። ዛሬ የመጣሁበት ምክንያት ምን መሰላችሁ? በቀደመታ የሰራሁላችሁ ቪዲዮ ነበር። አንድ ቪዲዮ እንግዲህ የዛ ቪዲዮ እንግዲህ ተከታይ ፓርቱ እንግዲህ ዛሬ ይዤላችሁ መጥቻለሁ ማለት ነው። ቪዲዮ አንድ ቀን የፈጀብኝ የሚገርማችሁ ነገር በአንድ ቀን ውስጥ እንግዲህ ያንን ቪዲዮ ሰርቼላችሁ እንግዲህ እዚህ ደርሰናል ማለት ነው። እስቲ ቪዲዮውን አይታችሁ እንግዲህ እናንተ ደግሞ ዛሬ ያለውን ነገር ምንድነው በደንብ እንደምትከታተሉ እንግዲህ እርግጠኛ ነኝ ማለት ነው። ከኔ ጋር አብራችሁ ቆዩ። ደግሞ ቪዲዮውን ላይክ በማድረግና ሼር በማድረግ እንግዲህ ለብዙዎቹ ትራሽ እንዲሆን እንግዲህ ታደርጉልኛላችሁ ማለት ነው። እወዳችኋለሁ። ማነሽ የኔ ቆንጆ? እንዴት ነሽ? ደህና ነኝ። ማነው ስምሽ? እንዴት ነሽ? ደህና ነሽ? አይሽኝ አይደል? ነኝ። ስንተኛ ክፍል ነሽ? መቼ ተመረቅሽ? ዩኬጂ ተመረቅሽ? ጎበዝ ጎበዝ ጎበዝ። ማነኝ እኔ? ዳኒ ብራስኮ። ኦኬ እሺ እንግዲህ ቤተሰቦቼ እንግዲህ ከኔ ጋር አብራችሁን ቆዩ ማለት ነው። ዛሬ እንግዲህ ተመረቃችሁ አሉ እንግዲህ ያያችሁ ነው። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ እና ሼር ማድረግ ብቻ ነው የሚጠበቅባችሁ። ደግሞ ኮሜንታችሁን እጠብቃለሁ። በዚህ ቪዲዮ ላይ አስተማሪ የሆኑ ቪዲዮዎችን እንግዲህ ለእናንተ ትራሽ እንዲሆን ነው እየሰራሁ ያለሁትኝ እና ቪዲዮ ላይ የምትሰጡት ኮሜንት አሪፍ ነው። በእርግጥ መጥፎ ኮሜንት አልፈልግም፣ እኔ አያስፈልገኝም። ግን ጥሩ ኮሜንቶችን የምጽፉልኝ ሰዎችን ከልብ አድርጌ አፕሪሼት አደርጋለሁ ማለት ነው። ከኔ ጋር አብራችሁን ቆዩ። ሰብስክራይባችሁ እንዳይለይ ማለት ነው። እወዳችኋለሁ። መላው ዓለም ላይ ያላችሁ እህት ወንድሞቼ እንግዲህ ከኔ ጋር አብራችሁን ስላላችሁ እንግዲህ ደስ ብሎኛል። መልካም ሳምንት ይሁንላችሁ ማለት ነው። መልካም ሳምንት ተመኘሁላችሁ። ባይ ባይ። ቻው ቢያቸው ማልሽ የሆነ ነገር ቢያቸው እግዚአብሔር ኢትዮጵያን ይባርካት። ይባርኮ ደስ ይላል። ይኸው እግዚአብሔርን ይባርክ ብላችሁ ኢትዮጵያ ቻው ቢያቸው። ቻው ቢያቸው። ቻው 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 ቢያቸው። ቻው ቻው። ሴሾው ዳኒ ብራስኮ ቢግ አፕ። ጋሽ ተክሌ አንገን ይወጣ። ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ገና ሰላም ነው። በጣም እኮ እየተከታተልኳችሁ ነው እስካሁን ድሮ። ወንቱ ነው በቪዲዮ ያየው አንተ እንዴት ነው? እስቲ ቪዲዮ አይደለም መጣችሁ በጥፊ ትያለች። ያጋጥማል ጋሽ ተክሌ ያጋጥማል። ግን ታማኝነቷ ደስ ብሎኛል። እኔ አይ ጎበዝ ታማኝ ነሽ በጣም ነው። ለቤተሰቦቿ ያላት ለውጥ የምታደርገው እንትን ደስ ይላል። እኔ እንደዚህ አይነት ሰው ነው የምፈልገው። ችግር የለውም። ያው እንግዲህ ሰው ነው እኮ እኛ የምፈልገው። በቃ ውስጣቸውን ንጹህ አድርገው የሚሄዱ ህሊናቸው ዳልታን ይባላል። ትክክል ነው። እንደዛ አይነት ነው ሰው የምፈልገው። ትክክል ነው። እና አሁን መጣለው እኔ ያገኘኋት እራሱ እኮ እዛም ለታስ የላከኝለት የነገርከኝ ሎኬሽን ላይ ወዲያው አገኘኋትኝና አጋጣሚ ከወንድ ጋርም ነበረችና ከዛ በኋላ አስቆሜ በቃ እንደምንም ብዬ መኪና ውስጥ ያስገባሁት እንዳየው ነው። ሌላ ምንም የተፈጠረ ችግር ነገር የለም። አይ ምንም የተፈጠረ በቃ ቪዲዮ ላይ እንዳየው ነው። አላበላሽም። ምንም አልተበላሽም። ምንም ማለት ነው። አሁን ወጣች ነው እንዴ? እዚህ አሁን ኮር ከተማ በሪፍት ነው የወጣሁትኛ። እስኪ ደውልላት። አንተ ራስህ እኮ በጣም መልካም ልታ አይ እንትና አለቀሰችብኝ። እኔ እኮ ጋሽ ተክሌ አለቀሰች፣ በጣም አለቀሰች። ከስራ ያስቀረኝ ብላ አለቀሰች። ግን ያው ልነግራት ፈለግኩና ብነግራት ያው ላንተም ጥሩ አይሆንም ብዬ እስኪ ያለውን ነገር ብቻ በጣም ታማኝ ነች። እኔ ደስ ብላኛለች። እንደዚህ አይነት ትውልድ ነው መስራት የምፈልገኝ። ትክክል። በተጠራለች። እሺ አረፍል በላ ነኝ ምዝ አረፍል ተዛካ ጥፊ መታችን ችግር የለውም። እዚህ ቪዲዮ ላይ እኮ በጣም እኮ ተመለከትኳችሁ። በጣም ነው እንደቆመጣችሁ። እሱ ነው ገና ነው ብዙ አይደለም። አንተ ግን በየልክበት ታዲያ እየተመጣ እንዴት ነው ይችላል? ይሄ አቀኝነት እኮ አንዳንድ ጊዜ እኮ ጥሩ አይበላም። ለሰዎች እኮ የሚያሳዩት እንቅስቃሴ እኮ ጥሩ ማለት እንደዚህ አይነት ነገር አትዳፈር። የጤና እኮ ማጣት አለ። እንደው ክፉ ነገር ያልቀለው እንጂ ትክክል ነው። እሱማ ጋሽ ተክሌ
ያጋጥማል ብዙ ጊዜ እኔም ለስራ ወጣና እንደዚህ አይነት ነገሮች ላይ እንደናንተ አይነቶች ሰዎች ፈትንልኝ ብለው እንግዲህ በሚልኩኝ ሰዓት በጣም እንደዚህ አይነት ክስተቶች ይከሰታሉ። ብዙ አይነት እኮ ሰው ነው ያለ፣ ግን እንደዚህ አይነት ነገር አንተም ተቆጣ እንጂ እውነት ነው። ግን ያው ሰው ደግሞ እንትና ምንድነው ጨዋደል ስኳር አለ ያስተካክል ከመናናቀው እግዚአብሔር ከኛ ጋር ካልተጨመረ በስተቀር ማለት ነው። እሱ ነው ዋናው ጀሙዳን ያለም ተብየልኩ በዚህ ተብቆ እንጂ ሙታረቁ ስራ እኮ መልካም ነው። ግን አንዳንድ ቦታ ላይ መጥፎ ነገር ዋይስ ነው ደውልላት መሰል። እሺ እኔ በሊፍቱ ለአንተ ቀድማታ ቶራ ሄሎ ሰላም ነሽ? አሉን እየመጣች ነው እንዴ? የት ደረስሽ? በቃ ስትደርሽ እዚሁ ስለሆንኩኝ ቢሮአችንን ታውቂዋለሽ መሰለኝ። አዎ ግን ሰዓት እኮ 10 ደቂቃ አልፏል። የተቆጣጠሩበት ሰዓት አልፏል። በቃ ችግር የለም። እዛው ነው ቢሮአችን። 4ኛ ፎቅ ቁጥር ነው 26 ቁጥር። እሺ ቻው። ሙስኪን ነገር ነች። በቃ አይነ ውሃ ራሱ ያስታውቃል። በዚህም ላይ ስመለከታት በስራ ያላት ፍቅር ራሷን ችላ በቃ ብዙ ነገር ለመርዳት እንቅስቃሴዋ ሁላ ደስ ይላል። እኛም ደግሞ እንደዚህ አይነት ሰው ነው መሰራት የምፈልገው። ምክንያቱም ዳንኤል እኔ አሁን ዛሬ የመዘገብኳቸው 15 ሰዎች አሉ። 15 ሰዎች ግን የዚችኛ ሁሉ ነገሯ ደስ ይላል። በቃ ታማኝ ነች። ለሰርታ መለወጥ በጣም የምትፈልግ ሰው ነች። እንደዚህ አይነት ጀኔሬሽን ደግሞ ደስ ይለኛል አብሮ መስራት። ስለዚህ በቃ እኔ በዚህች ረግቻለሁ። እኔ እሷ የምትሰራ ይሻላል። እስካሁን ድረስ ታየኋቸው ሰዎች ይችኛ ለየት ትላለች። ስንት ሰው ነው ያለፈው? ሰው ነው አሁን እንግዲህ 15 ሰዎች ነበሩ። በጣም ደስ ያለችኝ ይችኛዋ ነች። ስንት ሰው አለፈው? አይ አሁን ያለፉት ሰዎች ምን ያላቸው? አሁን ያለፉት አሁን 3 ናቸው። 3 3 ሰዎች አልፈዋል። 3 ሰዎች አልፈዋል። አሁን እሷ ደግሞ አራተኛ ነች። እሷ አሁን እሷ ምንድን ነው የሚቀራት? አሁን የፈተንኳት እንግዲህ ያለው ነገር አብረን አየን። እሱም በላኩኝ መሰረት እንግዲህ በቪዲዮ ነው እንግዲህ ያነሷት። ልክ አይደል እንዴ? ምን ደግሞ ተከታትላታል እኮ እሺም እዚህ ጋር የምታረገውን እንትን ፊልም አቋም ሁሉን አይቻልም። ሶርታ መለወጥ ባላት አቅምና ጉልበት ሶርታ ጊዜዋን በአግባቡ ትጠቀም ነች። የሰው ሀቅ አትወድም። የራሷን የጉልበቷን የላቧን ነው ሰርታ መለወጥ የምትፈልገው። ስለዚህ ከጀመር ጀምሮ ስተከታተላት የነበረው ሁሉ በሙሉ እኔ ገብቶኛል። እሷ ልትናገር ልታደርገው የምትፈልገው ሀሳብ በሙሉ እዚህ ተረድቼዋለሁ። ይኸው ስልኩ ላይ ራሱ ሰምታታል። ማርፈዷን እንኳን አውቃለች። እንግዲህ ስትመጣ መጨረሻውን ማየት ነው። ስለዚህ እኔ ደግሞ እንደዚህ አይነት ሰው በቃ ሰርቶ መለወጥ የሚፈልግ ሰው ትምህርትና ሰዓቱን ከፋፍሎ ከተጧሪነት ወደ ጧሪነት የሚገባ ሰው ነው ደስ የሚለኝ። በቃ ጊዜያቸውን በአግባቡ ተጠቅሞ እውቀታቸውን ችሎታቸውን ወደ ተግባር ለውጠው በተግባር በስራ ጥቅማቸውን አግኝተው መኖር ነው የሚፈልገው። እኔ አዳዲስ ትውልዶች ላይ ነው እንደዚህ መስራት የሚፈልገው። ምክንያቱም ሰርተው መለወጥ አለባቸው። እና ዳኒ ይገርምሃል እስካሁን ድረስ ተመዘገብካቸው 15 ሴቶች ለሁለቱ ወንዶች ደስ የሚሉ አሉ። በቃ አሁን ያልኩህ አሉ። አሁን የሆኑት ትውልዶች ደስ ይሉኛል። እና 3ኛ ሴት አለች፣ እቺኛ ደግሞ 4ኛ ነች። ታማኝ ነች፣ በጣም ደስ ትላለች። ለስራ ያላት ፊድባክ ደስ ይላል። በቃ ሰርቶ መለወጥ የሚባል ነገር ውስጧ ደስ ይላል። ኦኬ እስቲ እና አራቱ ተመዘገብኳቸው 15 ሰዎች አራቱ እነዚህ ደስ አሪፍ ናቸው። ኦኬ እና በቃ እንግዲህ 4 አለ። ሌሎቹን ደግሞ ያየን መስበከስ እነዚህ ያሳየኝ 15 ሰዎች ናቸው። የተመዘገቡ 15 መሆን ተፈትኗል። 15 ተፈትኗል። 4 ብቻ ናቸው ደህና። 3ቱ ከሷ ጋር ነው እሱ ከሷ ጋር 4ኛ ነች። እሷ 4ኛ። ኦኬ እንግዲህ ሌሎቹን ደግሞ እስቲ እናያለን። እንግዲህ ያጣራል። ትክክል ነው። እሺ የኔ ጥያቄ እንኳን የሚሆነው ምን መሰለህ? እሺ ሰክሌ ኦኬ ስራችሁ ላይ ማለት የምትሰሩት ስራ እንግዲህ አሁን በተደጋጋሚ እንግዲህ ከአንተ ጋር ተገናኝቻለሁ። ኢትዮጵያ ውስጥ አሉ ከሚባሉ ባለሀብቶች አንዱ ነህ። ትልቅ ስራዎች የምትሰራ ለብዙ ሰዎችም ደግሞ እርዳታ የምታደርግና
በስራ የምታምን ሰው እንደሆንክ ነገረኛል። ኢንተርቪው ማድረግ ነበር እንግዲህ ያንተ ኢንተርቪው እንደውም በዚህ አጋጣሚ ያለቀኩትኝም እንዴት ስኬት ላይ እንደደረስክ ማለት ነው። ግን አሁን ዛሬ የምጠይቅህ አንድ ጥያቄ አለኝ። ችግር የለም ጠይቀኝ። ችግር አለ ይሩት መተለፍተህ ታዲያ የመጣንበት ጉዳይ ማስተካከል አለበት። እሺ እና ዛሬ ጥያቄ ምን መሰለህ ለአንተ አሁን ፈትንልኝ እንዳልከኝ እንግዲህ አንድ ሁለት ሶስት ወጣቶችን እንግዲህ ፈትኝና ወጣቶች ናቸው እንግዲህ አለበት ወጣቶች ናቸው በጣም ወጣቶች ላይ ነው 21 ዓመት 22 ዓመት እና ከ19 ዓመት በላይ ያሉ ወጣቶች ተማሪ የሆኑትን ነው እየቀጠርክ ያለው ድርጅት ላይ ልክብላላ ያንን ለምን ፈለከው? እስኪ ምን መሰለህ ዳኒ እኔ አሁን ወጣቶች ላይ መስራት የፈለኩት እሺ ከዚህ በፊት በጣም ብዙ ችግርና ስቃይ አይቼበታለሁ ይሄንን ነገር ምክንያቱም ታማኝ የሚባል ነገር አጣው ሁሉም ለጥቅማቸው ነው በቃ የሚሮጡ ጥቅሙ መጠቀም የሚባል ነገር አያውቁም በቃ ልባቸው ብሩ ላይ ነው ፎከስ የሚያደርጉት ስንት ሰው አሁን አንተ ልብህን ውስጥህን ድርጊትህን አይቼ መኪና ሳልፍ ይሰጥቻለሁ ትጎዳኛለህ ብዬ ስለማላስብ ነው እኔ አሁን የቀረብካቸው በሙሉ ለእኔ የሚያደርጉት ፊድባክ በጣም የተለያየ ሆነብኝ አመኘ መኪና ሰጥቻቸው አውቆ ሰዓታችንን ያባክናሉ ጎማ ተበላሸ ብለው ይቀራሉ እሱጣቸው ብር ለሆነ ነገር ለእንደዚህ አውጥቻለሁ ብሎ የሚያከናውኑበትን ብር ያበላሹታል ያጠፉታል ለራሳቸው የሚመጣው ደረሰኝ ሂሳብ ሌላ የማይሆን ጨዋታ ይጫወቱብኛል ደረሰኝ ማለት አልገባኝም ሪሲቶች አሉ ብዙ እንትኖች አሉ እናንተ የምትቆርጡት ሪሲት አለ እኛም እንቆርጣለን እነሱ ያንን ቮይድ ያደርጋሉታል ኦኬ ቮይድ ማለት ተመላሽ ማለት ነው ተመላሽ ያደርጉትና ብሩን እነሱ ይወስዳሉ ለራሳቸው የሆነ ጥቅም ይገዙና የሆነ ነገር ለእንትን አውጥተናል እያሉ ማጭበርበር ኦኬ ድርጅቱ ላይ ፋብሪካው ላይ ተደርጓል ብለው ያልተገዛውን ገዝተናል እያሉ አጭበርባሪ ደረሰኝ ያመጡብናል እና ብዙ ጊዜ ስንት ዓመት ሙሉ በመኪናም አይቻለሁ በዚህ በደረሰኙ ማይቻቸዋል በእኛ ድርጅት ላይ ብዙ ጊዜ የሚሰሩት በቃ ሁሌ ችግር ብቻ ነው የሚያወሩት አውቆ ለራሳቸው እኛን እየጎደሉ ድርጅቱ እየጎዱ የእነሱን ህይወት እንትን ያሳድጋሉ እስከ መቼ ነው ታዲያ ከእንደዚህ አይነት ሰው ጋር ሆነን ምን አይነት እንትን ነው ማሳየት ያለብን ለዛ ብዬ እኮ ነው አሁን ወጣቶቹ ላይ መስራት የፈለኩት ምክንያቱም አሁን ወጣቶች 12ኛ ክፍል ጨርሰው ዩኒቨርሲቲም ጨርሰው ስራ ማይኖራቸው አሉ እንደገና ብዙ ዓላማ ያላቸው አሉ እስከ መቼ ድረስ ነው 40 ዓመት 50 ዓመት አንድ እናትና አባት ላይ እስከ መቼ ጥገኛ ሆኖ ይኖራል አንዳንዱ ጊዜ ራሳቸው መለወጥ መቻል አለባቸው ለእናትና አባት ጧሪ መሆን አለባቸው ስለዚህ ለእንደዚህ አይነት ተማሪዎች ደግሞ ነገ አሁን ዛሬ ተማሪው ነገ መለወጥ የሚፈልጉ ስላሉ እነሱን እድሉ አግኝተው ፈትኛቸው አሁን እንደዛ እንጂ መልሼ ለነዛ ጋር ድጋሜ ከመጣው መኪሳራ ነው ነው አዲስ ትውልድ መቀን ማነጽ አለብን እኮ ስራቱ በዛ አነሰ ስራቱ እየበዛ ነው ስራ ፈላጊ ብዙ ሆኖ ግን ስራቱ እየበዛ ብዙ ማይፈልግ ሱሶች ላይ ምናምን ምናያቸው ትልቅ ምሁር የሆነ ጭንቅላት ያላቸው ግን ጊዜው በቃ የፈተናቸው አሉ ስለዚህ እንደዚህ ተምረው ለምን ይባክናሉ እየተማሩ ራሳቸው የሚመሩበት ወደ ትዳር ገብተው ወደ ገለጅ ይወጣሉ የራሳቸው ኑሮ እኮ እናትና አባት እኮ አይን ባይን ማየት አለበት የእናትና የአባታቸው ድካም ዛሬ ላይ የሆነ ነገር ማየት አለባቸው ስለዚህ እነዛን ነገሮች ደግሞ ከነሱ አንፃር ብዬ ነው ለምንድን ነው በቃ እኔ የቻልኩት አቅሜ እኔም ተምሬ ነው እኔም ባለኝ ታማኝነት ባለኝ ጥሩ ስነ ምግባር ነው ለዚህ የደረስኩት ስለዚህ የኔን ደግሞ እንትን ለነሱ ማቅረብ የኔ የመጣሁበትን ችግር አውቃለሁ አሁን ላይ የደረስኩበት ስኬት ደግሞ የራሴ ትዕግስት ጥንካሬ ብልሃት ነው ይሄንን ደግሞ እኔም ደግሞ እንደኔ አይነት ሰዎች እንዲበረክቱ ፈልጋለሁ እኔን አይተው ደግሞ አራያ ሆነው ለሌሎቹም መልካም ስራ የሚሰጡ ቢኖሩ ብዬ ነው እንደ ሐሳብ አንተም ብዙ ተመልካች አለ ብዬ ነው እንደው አንተ ተደራሽ አድርገህ ይህንን ሀቅ እውነታውን ለሰዎች እንድታስተላልፍ ነው እንጂ ዝም ብሎ ለመታየት ለእንትን ብቻ አለ ጉራ አይደለም ስለዚህ እስካሁን ያወራነው ለጉራ የሆነውና ሳይሆን ሰዓታችን ያልቅ ነበር ስለዚህ ይሄ ነገር ቁም ነገር ያለው ትልቅ ትምህርት እንዲያስተላልፍና ብዙ ወጣቶች የሚለወጡበት አዲስ አሪያ የቀጣይ ትውልዶች እነዚህን አይተው የሚሻሻሉበት ነገር እንዲፈጠር ብዬ ነው ለዛ ነው ገብቷል አይደለም እና ሌላ የምትነግረኝ ነገር ካለም እኔም አንተም አገዛለሁ እርስ በርስ በቃ ተነጋግረን ያለውን ችግር
ከሚፈጠሩ ነገሮች መልካም እንዲሆኑ ነው የምመኘው። እሺ አሁን እንግዲህ ሁለት ሶስት ሰዎች እንግዲህ ድርጅት ድረስ መጥቼ እንግዲህ እንድፈትንልህ አገኝ በሌላም ሰዎች እንግዲህ አንድ ሁለት ሶስት ሰዎችን ፈትኜልህ ነበር። ለእነሱ እንግዲህ ያው ፈተናውን ያለፉም አሉ የወደቁም አሉ። አንዷም ደግሞ አሁን እቺ ልጅ ነች እንግዲህ ደውለህልኝ ያለችበት ቦታ ሄጄ እንግዲህ ነው እቺ ልጅ አግኝቻት መኪና ውስጥ አስገብቼ ያወሯት ነበር። አዎ ልክ ነህ ያልከኝ ነገር ሁሉ ልክ ነህ። እኔ በቃ ደስ ነው ያለችኝ እቺ ልጅ እና ያላት በቃ ትሁትና እንዲሁ የማይጎረመኝ እንደው ታንተስ ታናግራት ለ30 ሺህ ብር ለ40 ሺህ ብር ለ80 ሺህ እያልክ እንኳን ብዙ ነገርን ለመቀየር ያደረገው ጥረት እሱ ጋር ደስ ብሎኝ ነበር። የእሷ ግን ወላሂ እዚህ በጣም እዚህ ጋር ብዙ እዚህ ጋር ያየኋት ጉዳይ ይሄ በጣም ገርሞኛል። ለብር አትገዛም። በቂ ሰላም 80 ሺህ ብር 100 ሺህ ብር እንኳን ብላት በሁሊና ሰርታ ሁሊና ንጹህ መሆኑ እዚህ ጋር ያየው ምንም ለብር አትሰስትም። በራሷ ጉልበት በራሷ ሀቅና እውቀት ሰርታ መለወጥ የምትፈልግ ሰው ነች። ለእንደዚህ አይነት ደግሞ አዲስ ትውልድ ለኛ መምጣቱ ደስ ይላል። አሉ እንጂ እኮ አንድ እኮ በርባሪ ያለ እኮ አሁን እቺ እኮ ለስንቱ አርአያ መሆን የምትችል ነች። እኔ ሌሎቹ እኮ ስንት የፈተንኳቸዋል ለማይረባ ስጋቸውን አሳልፈው የሚሰጡ ከስራ ባልደረባ እንጂ የሚተኙ አሉ። ለማይረባ ብር እኮ ነው። ይሄም አይረባ ብር ደግሞ ራስን አሳልፎ እስከ መስጠት ድረስ ይሄ እኮ የማይሆን ባህል እኮ ነው። ራቆት ፎቶ ላኪልኝ በማለት የማይረባ እንትኖች ብልግናዎች ስንት መስሪያ ቤት እኮ አለ። እኔ ደግሞ እንደዚህ አይነት አርአያ ያለው እንጂ መውለድ ማስተዳደር እንደዚህ ማሰራት የምፈልገው ህሊናው የተበላሸና ያልጸዳ አልፈልግም። እቺ ግን ከዋነኛውም ነገር ጽድት ያለች በጣም ደስ የምትል ስራ አክባሪ ራሷን አክባሪ ሁሉ ለእናት ለአባቷ ለእህት ለወንድሞቿ አርአያ ቀይ ሆነች የምትጦር ነች። እንደዚህ አይነት ዜጋዎች ነው እኛ ማፍራት ያለብን። ስለዚህ አንተም ላደረከው ነገር መድኃኒዓለም እንደው ብቻ ማያልቅ ጸጋው ያድልህ። ችግር የለውም ብቻ የሰራው ትልቅ ስራ ነው። አሁን ልጅቷ በጣም አሳዝናኛለች። አሁን ራሱ እየመጣች ነው። በጣም ያዘንኩት ነው። አውቃ አንዴ ተደውሎልኝ ነው። እሺ ሄሎ አቤት ተስፋዬ ምን አልከኝ? አይ ችግር የለም። ስንት ካርቶን ያገባ? 6 ካርቶን ታሽጓል ማለት ነው። ችግር የለም በቃ አስገባቸው። አስገባና ሂሳቦቹን አወራደህ ለፋይናንሷ ንገራት። እሷም ወጪ ታደርግልሃለች። ችግር የለም በቃ አዲስ ነገርም ካለ አሳውቀኝ በየመሃል። በቃ መልሼ እደውልልሃለሁ ማታ ከስራ ስወጣ። እሺ ሰላም ዋል። በቃ በጣም እኮ የሚገርም ዳንኤል አንዳንድ ጊዜ በቃ የሰውን እንትን እንዴት ለመረበሽ በቃ ታማኝነት አጣን እኮ። የሚያደርጉት እንቅስቃሴ ሁላ የማይሆን እኮ ነው። አሁን ምን መሰሉት? አሁን ሶስቱም አሁን በድጋሚ ለሚበተሳለስ 3 ሰዎች እንግዲህ ፈትኝ ይኖራሉ። ከነዚህ ተመልከት እንግዲህ እነዚህን እንኳን ተመልከት። እነዚህ 12 ሰዎች ምን 12 ላለው ከአራቱ ሰዎች ውጪ 11ዱ እንዳለ ጥቅመኛ ራስ ወዳድ በቃ ለነፍሳቸው እንኳን ትንሽ እንኳን የማያስቡ ማህበረሰቡን እንኳን የማያስቡ ከማን እንደተወለዱ እንኳን እናት አባት የሚያሰድቡ ናቸው። ገላሾቹ በቃ 30 ሺህ ብር 40 ሺህ ብር ያገኛሉ የምትል ሰዎች ናቸው። ለፈተና እንኳን የማይሆኑ ሰዎች ናቸው። ታዲያ ከነዚህ ጋር ምን አይነት ነገር ነው የምትመለከት? በእኔ ውስጥ ሆነ አንደርስታንድ አያገኝም እንጂ በጣም ብዙ ስቃይ እኮ ነው ያሳለፉት። እኔ ሀገር ልትከብ ወገን ልትከብ ባልኩት ብዙ መከራዎች አይቼባቸዋለሁ። በእነዚህ ለከቶኝና ያለው እኮ ሰው አጣ ለከባሽ ተክለና በመሰለኝ ሁሉም ሰው እንደመልካችን ባህሪያችን ይለያያል። በልጥ እኔ ጥቁር ነኝ እሱ ቀይ ነው ወንዱ ቢጫ ነው። የየሁሉም ባህሪ ይለያያል። በእርግጥ ግን ምንድነው እነዛን ሁሉ ባህሪዎች ማስተናገድም በጣም ከባድ ነው። አንድ አይነት በጣም ከባድ ነው እንጂ የሰው አይን እኮ ፊት እኮ ይገርፋል። አንድ አይሆንም። ያን ሁሉም ደግሞ ሰራተኞችን ሰው ማስተዳደሩት ደግሞ ለሀገር ትልቅ ነገር ነው። ትልቅ ነገር ነው። ትልቅ ስራ ነው እየሰራ ያለው ለኢትዮጵያኖች፣ ለኛ ለኢትዮጵያኖች ትልቅ ስራ እየሰራ ያለ ድርጅት ነው። እንግዲህ ብዙ ወጣቶችን ብዙ ደግሞ አባት እናቶችን ተጠቃሚ እያደረገ ነው ያለው የእሱ ድርጅት። እንግዲህ ያው አሁን ድርጅቶች ላይ እንግዲህ እንደነገሩኝ ከሆነ ማስፋፋት የሚፈልጉትኝ ወጣት ሰዎች ላይ በ20 ዕድሜ ውስጥ ያሉ እስከ 25 ዓመት ባሉ ልጆች ውስጥ መስራት ፈልጋለሁ ነው ያሉኝ። አዎ ልክ ነህ። አዎ ጩራም እንዳወራ ነው ከሆነ ማለት ነው። ከ25 ዕድሜ ውስጥ ባሉትኝ ወጣቶች ውስጥ እንግዲህ ኦነስት የሚባሉት ለምንድን ነው ህሊናቸውን ሳይሸጡ ወይም ደግሞ ባላቸው በኮንፊደንስ
አገራቸውን ማገልገል ይችላሉ ወይ? ድህነት ሲያሸንፋቸው ራሳቸውን አሸንፈው ቤተሰቦቻቸውን ያሸንፋሉ የሚለው ላይ እንግዲህ ይሰራን ያለን። የእርሶም ድርጅት እንግዲህ ድርጅት ውስጥ ብዙ ኪሳራዎች እያመጣሁኝ ነው። ያ ኪሳራ ደግሞ የመጣው አንድ ሰው ከቤተሰቡ የሚያመጣውን ባህሪ ይዞ ይመጣና እኛ ፋብሪካችን ውስጥ የሚያደርገውን ባህሪ በተግባር ያውለዋል። ያ ማለት ምን ማለት ነው? እንግዲህ ቤተሰብ ውስጥ አንጾ የመጣውን ያንን ስብዕና ድርጅት ውስጥ ደግሞ ያንን ሲያደርግ ለኪሳራ እንዳያደርጋል። ስለዚህ ጥሩ ስብዕና ያላቸውን ሰዎች መገንባት ነው እሱ የምፈልገው። አዎ ሰርቶ መለወጥ ለሰው ልጅ አርአያ ተምሳሌት መሆን የሚፈልጉ እንደዚህ አይነት ሰው ማፍራት የምፈልግ። ትክክል። እና እኔም እንግዲህ ከጎኖት እቆማለሁ። እንደዚህ የሚፈተኑ ሰዎች ካሉ እንግዲህ ፈትንሎታለሁ። ችግር የለም ያለው ነገር አብረን እንሰራለን። እርሶም ደግሞ እኔ ስለረዱኝ ብዙ ነገር እንግዲህ ዩቲዩብንም እያዩ እንግዲህ ስለረዱኝ ከልብ አድርጌ አመሰግኖታለሁ። ችግር የለም። እኔ ለአንተ ላደረክልኝ መልካም ነገር እኔም አንተ የሚያስፈልጉ ነገሮች ከበር ማድረግ ይችላል። እንደጥቅም እንደ ድለላ ነገር እንድታይብኝ አልፈልግም። አንተም እንደሰራው ስራ ማግኘት አለብህ። ስለዚህ እንደውም ከቻልክ እኔ ችግር የለብኝም። እኔ ለአንተ ለታማኝነት እንደው ትልቁ ለታትይብኝ መኪናው በስም ማድረግ ይችላል። እኔ ለምን በጉልበት ትባክናለህ? ለምን ያለን ሰዓት በአግባቡ መጠቀሚያ ምን ችግር አለ? ያልክልኝ እኮ ነገር ከባድ ነው። ዋናው ነገር ስለዚህ ፍላጎት ውስጥ በቃ ታማኝነት፣ ንጹህና ስለዚህ ውለታ እንዳትቆጥርብኝ። ችግር የለውም ጋሽ ተለይ። ዋናው ነገር እኛ ትውልድን መገንባት ነው ነገርና ትውልድን መገንባቱ ላይ ደግሞ ፎከስ ብናደርግ አሪፍ ነው። ወይ ልጅቷ ልደውልላት መሰለኝ። ቁጥሩን አግሪያት ዘነጋችሁ መሰለኝ። እስካሁን ድረስ 5 ደቂቃ ብለን እኮ በጣም ቆየች። ምን አጋጠማት አውቃለሁ። እና እንደዚህ መታገስ አለብን። እንግዲህ ብዙ ዓመት ታገስኩት። እውነት ነው። ያው ትውልድ የሚቀየረውን ቀስ በቀስ ነው፣ ወዲያው አይሆንም። ትውልድ ቀስ በቀስ ነው እየተቀየረ የሚመጣው። ሌላ ስልክ እያወራች ነው መሰለኝ። ምንም መስመር ደጋለው ከሚል ስልኳ የገቡ ማህናቸው ሰላም ነው። እንደነሽ ሰላም ነው። አረ ትንሽ እኮ ዘገየሽ እኮ እንዴ። ምን ማለት ነው? ምን ነው? አረ ችግር የለም እኮ ምንም ችግር የለም። አታስቢ። ምንድነው? የተከናወነ የለም። ተርጋጊ ተርጋጊ እንጂ እንዴ ወይ ምንም እኮ የተፈጠረ ነገር የለም። ሁሉ ነገር እነግርሻለሁ። ገብቶኛል እኮ መጥተሽ እኮ ነው ያደረስኩሽ። ተረጋጊ ያለ የኔ ነኝ በቃ ይላኩት እኔ እነግርሻለሁ ሁሉ ነገር ነይ። አሁን ደሞሻል ቁጭ በይ። ምን ነው ፈራሽ? ምንም እኮ የሚፈጠር ነገር የለም። ስራ እኮ ነው ያገናኘን። ቁጭ በይ። እሱ ነው ያስረፈደሽ አውቃለሁ። በቃ ነይ ቁጭ በይ። ቁጭ በይና ምንም የተፈጠረ ነገር የለም። የሚፈጠር ነገር የለም። ሁሉ ነገር ስርዓት ባለውና አግባቡ ነው እኮ። አንቺ እሱ ነበር አብረን ነበር። እሱ ይሰኝኝ ራሱ እዚህ ድረስ እሱ ነው ያስረፈደኝ። አሁን ይኸውልሽ አንድ ማን ጉዳዩን ስነግርሽ ታውቂያለሽ ብዬ እኮ ነው። ይሄን ጉዳይ አልገባኝም። መጀመሪያ እስኪ ተረጋጊ፣ ወደሙ ተንፍሽ። በጣም አሁን እኮ ሌላ ነርቮስ እኮ እየሆንሽ ነው ያለሽ። አይዞሽ ትንሽ ተረጋጋ መሰለኝ። ሀሳባት ይሆን ጭንቅ ነገር ብቃታል እሷ። ቅድም ከኔ ጋር ነበር። አሁን በምን ቅጽበት መጣ? አልገባኝም። ትንሽ እኮ ዲፕሬሽን ሆና እኮ ነው። ተጨንቃለች በጣም። ስትረጋጊ እኮ እነግርሻለን። ቆይ እኔ ሁሉን አንድ ባንድ እነግርሻለሁ። ተስር መሰረት ግን እኔና እሳቸው እንተዋወቃለን። ማለት እንዴት? እኔና እሳቸው እንተዋወቃለን። ያው ከእሳቸው ጋር እሳቸው የስራ ባልደረባቸው ነኝ። እኔ ከኔ ጋር ብዙ ስራ ይሰራሉና ቅድም እዛ ያገኘሁሽ ቦታ ላይ ሳስቆምሽ እሳቸው እዛ ቦታ እንደነበርሽ ነግሬሻቸው ነበር መሰለኝ። አይደል? ልገኛ የዛ ሰዓት መኪና ስትሆኝ በእሳቸው መኪና ነው የመጣሁት። እዚህ ቅድም ያዩሽው መኪና የሚሳቸው መኪና ነው። ያው እንድፈትንሽ ያው ስራ አልፈሽ ነበር መሰለኝ። አዎ እኮ ልቀጠር ነግሬያለሁ ሁሉ ነገር አይደል? ነግሬሽኛል። እና በዚህ አጋጣሚ ያው እንድፈትንሽ ነበር እሳቸው የላኩኝ። እንግዲህ ያለውን ነገር እሳቸው ያው በኦንላይን እንግዲህ እያዩሽ ነበር። ምንም አታስቢ። ሌላ ነገር የተፈጠረው ነገር የለም። እኔ የፈለኩት የአንቺን ስብዕና የአንቺን ማንነት ለማየት ነው።
ከዚህ በፊት ብዙ ነገር ስለተበደልኩኝ ሙሉን አልነግርሽም ብቻ እና ምን ያህል በስራሽ ታማኝ ለቃልሽ ተግባራዊ መሆንሽን ለማየት ነበር እሱን በተደጋጋሚ ልክ የፈተንኩሽ እና ፈተናው በሚገባ ማለፍሽ ራሱ ትልቅ ነገር ነው። ከራስ በላይ አንቺ በጣም ለስራሽ ያለሽን አመለካከት አይቻልም፣ ታማኝነትሽን አይቻልም። ብዙ ነገር ከሱ ጋር ራሱ እዚህ ጋር ራሱ በጣም ትንሽ የገረመኝ ቅድም ራሱ ስናወራ ነበር የመጣችው ጥፊ ራሱ የማይሆን ነገር ጠየቀኝ ብለሽ ብቻ ለአንቺ ለሰላም ለራስሽ ያለሽ ክብር ደስ ይላል። ስለዚህ ብዙ ፈተናዎችንም ፈትኜሻለሁ ያለሽ ተነሳሽነት ደስ ይላል። ስለዚህ ስራውን መስራት ትችያለሽ። እሱ ራሱ ብዙ መስዋዕትነት ለኔ ከፍሏል፣ ብዙ ውለታዎችን ውለውልኛል። ስለዚህ እንደዚህ አይነት ደግሞ ራስን መለወጥ የሚችል ሰው ደስ ይለኛል። ስለዚህ እኔም አፕሮጀክት እያደረኳችሁ እናንተ ሳልጫ ስራችሁን ይዛችሁ ትምህርታችሁን የማታ እየተማራችሁ ኖርማል ነው። እሳቸው ጋር ያው እንግዲህ ብዙ ስራ ሰርተናልና አንድ 3 ሰዎች 4 ሰዎች እንደዚህ ይፈትናላችኋል። ያው እንግዲህ በገንዘብ ብዙ ሴቶች ይታለላሉ። ምክንያቱም ምንድነው ብዙ ሴቶች ገንዘብ ያሰስታቸዋል፣ ራሳቸውን አሳልፈው ላሉ ነገር እንትን ይላሉ። እንደነገርሽኝ ደግሞ ከሆነ 3-4 ቦታ ስራ ሞክሬ እነዛ ስራ ቀጣሪዎቹ ሰዎች እንግዲህ በሴትነት ሊጠቀሙብኝ ሞክረዋል ብለሽ ነበር አስታውሽ? እና እሳቸው ደግሞ እንደዚህ አይነት ሰውም አይደሉም። ድርጅታቸው ውስጥም ከገባሽ በኋላ ደግሞ ድርጅታቸው ላይ በአግባቡ እንድትሰሪ ነው የእሳቸው ስራ። እንግዲህ ትልቅ የስራ ነው የሚሰሩት ኢትዮጵያ ውስጥ አለ የሚባል እንግዲህ እቃዎችን ሰፕላይ ያደርጋሉ። እዛ ላይ ሴልስ ነው መሰለኝ እንግዲህ ሴልስ ኤክስፒሪየንስ አለኝ ብለሻል። ትምህርትሽንም እንግዲህ ምንድን ነው የማታ እየተማርሽ የርቀቱን ትተሽ ቀን እኔ ጋር ትሰሪያለሽ፣ ማታ ትማሪያለሽ ማለት ነው። የራስሽ ገቢ ይኖርሻል፣ ቤተሰቦችሽንም ምናምን ሁሉ ነገር ማስተዳደርም ትችያለሽ። እንደዚህ ጓደኞች ሁላ ካለሽ ታማኝ ጓደኛ ካለሽ መስራት የሚፈልግ ካለ ችግር የለም፣ እኛ ለመቀበል ዝግጁ ነን። ዳን የሚያግዙኛል ሁሉ ነገር አንድ ባንድ እሱም ከኔ ጋር አብሮ ስላለ መጪ ችግር የለብንም። እኛ ሰርቶ ብቻ ራሱን ችሎ ማንነቱን ቀይሮ ለሰው ልጅ አርአያ መሆን የሚችል ሰው መገንባት ነው እኛ የምንፈልገው። ምክንያቱም ድርጅታችን ብዙ ብራንች አለው። እነዛ ብራንች ላይ ምን ችግር አለ? አንቺ እኮ ጸባይሽ ታይቶ ቀልጥፍናሽ ታይቶ እኮ ነገ ማናጀር መሆን ትችያለሽ። ሂሳብ ላይ ያለሽን እንቅስቃሴም ከስራውን እያየን አንድ ባንድ ሁሉ ነገር እድገት እናደርጋለን። ስቴፕ ባይ ስቴፕ አድርገን ሁሉ ነገር እናሳካዋለን። አንቺ ብቻ ለራስሽ ታማኝ መሆንሽን እኔ ስላየው ደስ ብሎኛል። ስራሽን መጀመር ትችያለሽ። ዳኒንም ማመስገን አለብሽ። እንግዲህ አስተካክለ በጣም አድርጌ አመሰግናለሁ። እንግዲህ ያው ሌሎችም እንግዲህ እንደዛው ቀስ ያሉት ነገሮች እንትን ማለት ነው። ችግር የለም። እኔ እናንተ ብቻ ተነጋግረን ያሉትን ነገሮች ማስተካከል አለብን። እሺ። እና ደግሞ ትልቁ ነገር አልክልኝ ያለው የዚች ልጅ አሁን ተመልከት። የዚች ልጅ አሁን ዋነኛ እንትኗ በቃ አርአያነቷ ለሰው ይሄ ቅርስ በለው በቃ ማንነቷ እዚህ ጋር ተቀምጧል። ስለዚህ ይሄ የትም ቦታ ማመት መታያ ትሆናለች። እሷ ተመልከታት። እኔ ሁሉ ነገሯ ስላየሁት ይሄው እኔ እዚሁ ሴቭ እንደተደረገ ነው። ትልቅ ማንነት ነው ያላት። ስንት ነገር መለወጥ ትችላለች። ተመልከት። በጣም ለሰው ልጅ አርአያ መሆን ትችላለች። እንደገና ደግሞ ዳንኤል ለብዙ ብራንች ነው ያለን እኛ ለወልቂጤ ያለ ወልቂጤ ያለ ለአዳማ፣ ለባህር ዳር፣ ለአርባ ምንጭ ለተለያዩ ብራንቾች ነው ያሉን። ስለዚህ ለነዚህ ብራንቾች ደግሞ ወደ 30 ሰዎችን ማኔጅ አድርገን እንደሱ አይነት ጥሩ አርአያ ይሆናሉ ብለን የምናስባቸው ማፍራት አለብን። ምክንያቱም እነዚህ አርአያ መሆናቸው ለሀገራችን ጥቅም አንደኛም ነው፣ ለራስ ጥቅም አንደኛም ነው። ራስን መቻል ስራ ላይ ያላቸውን እንቅስቃሴ ተነሳሽነትን እውቀታቸውን ይዘው ከሚቀመጡ እየሰሩበት ማታ እየተማሩ ቀን እየሰሩ ለሀገሩ ለእናት ለአባታቸው ለሁሉም አርአያ ይሆናሉ። እንደውም ስለ እናት ስለ አባቷም እኮ ትንሽ ነግራኝ ነበረ። እንዴት ነው አሁን አንቺ የምትኖሪው ከእናትና ከወንድሞችሽ ጋር አይደለም? አዎ እናቴ ገጠር ነው ያለችው። ገጠር ነው ያለችው? አዎ ወንድሞቼ ደግሞ እኔ ማስተዳደር ነው የተሰራው ማለት ነው። አይ አይደል? አዎ እኮ በለኝም እንደዛ ነሽ። እናትሽ ነው ያለሽ? አንድ ደግሞ እንደሷ ተመሳሳይ ያለች እናቷን በጣም ይወታታት በጣም ሌላ ሴታች ጭንቀት ላይ ነች። አሁን ከአራቱ ካልኩ አንደኛውም እንደዛ ነች። በችግር ምክንያት በቃ ያሉ ስራ በቃ ህልማሙና እናታ ከሞተች በኋላ ብዙ ጭንቀት ደርሶባት ደንሳም አሁን መድኃኒዓለም እንግዲህ ቀጣዩን ያሳምርላታል። እኛ ጋር አንደኛ ገቢ ነች ከሷ ጋር። ስለዚህ በቃ ያላቸውን እውቀት ተጠቅመው ትልቅ ቦታ እንደሚደርሱ በጣም አምንባቸዋለሁ።
ላንቺ ደግሞ አሁን ደሞ ሰጥሽ ማስፈረምሽ እንትን አለ እሱን እዛ ሄደሽ እና በቃ አሁን እዛ መዝገብ ቤት ሄደሽ 6 ቁጥር ላይ 6 ቁጥር ጎች ላይ ሄደሽ ታስፈርሚና እኔ ፈርምልሻለሁ። ስራውን ባስኬጅበት ቀን ይነግሩሻል፣ ሰዓትና ቀኑን። ከዛ በኋላ መጀመር ትችላለሽ ማለት ነው። የ6 ቁጥር ይዘሽ ሂጂና የምትጀምሪበትን ቀን ይነግሩሻል። ከዛ ወደ ስራ ብቻ መግባት ነው። የስራው ሌላ የስራው በቃ እነሱ ጋር ሂጂና የሚነግሩሽና እንትን በይ በቃ ስራ ብዬሻለሁ። አመሰግናለሁ። እሺ ሰላም ነው። በቃ በጣም ነው ደስ ያላችሁ። ኩል ያለች ደግሞ እኔ ደግሞ ሰዎቹ በቃ የመስራት ፍላጎት ያላቸው አሁን ብዙዎች ጥሩ ነገር ድርጅታችን ላይ እንደሚከሰት ነው አምናለሁ። ትክክል። ያንተም ልፋት ቀን ጋር እውነት ነው። በጣም ላስቲክ በጣም አድርጌ አመሰግናለሁ። እመጣለሁ እሱ ጋር ሲመጣማ እናወራለን፣ እንጫወታለን። እንግዲህ በዚህ አጋጣሚ እንግዲህ እስቲ እኔም እንግዲህ ቪዲዮ የሰራው ስለሆነ ለሰው የሚያስተላልፉት መልዕክት ካለ በዚህ አጋጣሚ እንግዲህ ያው ሰው እንግዲህ መማር ያለበት ነገር ያለው ነገር ቢያካፍል በእውቀትም በገንዘብም በብዙ ነገሮች መደጋገፍ ካለ ትልቅ ቦታ መድረስ እንችላለን። ዋናው የሰው ሀቅ መብላት፣ ለማይረባ ነገር ጊዜ ማባከን፣ ለማይረባ ጥቅም ራስን አሳልፎ ከመስጠት ከእንደዚህ አይነት ነገሮች መነሳት አለባቸው። ስለዚህ ለእንደዚህ አይነት ነገሮች ምንም ስለማይጠቅሙ አደራ ብቻ ማስተላለፍ ነው የምፈልገው። አንተም እንግዲህ ቢርክቦት ይቅና ትላልቅ ነገሮችን በአንተም አይቻለሁ። አንተም ደግሞ ለሰዎች አርአያ መሆንህንም አምንበታለሁ። ስለዚህ ያንን ነገር በደንብ አሳካልኝ። መድኃኒዓለም ይስጥህ። አመሰግናለሁ። እኔም በዚህ አጋጣሚ ማውራት እፈልጋለሁ እና ቤተሰቦች እንግዲህ እንዳያችሁት ነበረ ከጋሽ ተክሌ ጋር እንግዲህ ያሳለፍነው ጊዜ ይሄን ይመስል ነበር። ያው በአንድ ቀን ውስጥ እንግዲህ ይሄን የመሰለ ነገር እንግዲህ ሰርተናል ማለት ነው። እንዳያችሁት ነው። ኮሜንታችሁን ደግሞ ጠብቃለሁ። እሳቸውን ኮንታክት ማድረግ ከፈለጋችሁ እንግዲህ ፋብሪካቸውን ወሰኑና የእሳቸውን ኮንታክት እንግዲህ ከስራ አስቀምጥላችኋለሁ ማለት ነው። ሰራተኛ ይፈልጋሉ እሳቸው። ወጣቶች የሆናችሁ እንግዲህ ስራ መቀጠር የምትፈልጉ ሰዎች እንግዲህ በሴት ስም እሳቸው ጋር ኮንታክት ማድረግ ትችላላችሁ። ኢሜል አድሬሳቸውን እንዲሁም ደግሞ አንዳንድ እርሱ የሚገኙበትን ኮንታክቶች ቴሌግራም ቻናል አሉት መሰለኝ። ቴሌግራም ቻናላቸው እና አንዳንድ እሳቸው የሚገኙበትን ኮንታክት ነምበሮች እንግዲህ ያስቀምጥላችኋለሁ ማለት ነው። መልካም ጊዜ። ዳኒ ቫስኮ ጨርቆ ሴሽን እንግዲህ ይቀጥላል። እኛ የምንፈልገው ንጹህ ትውልድ ነው። ንጹህ ትውልድን ማፍራት እንፈልጋለን። መልካም ነገሮችን ሁሉ እንፈልጋለን። እሺ ቤተሰቦች እንግዲህ እንዳያችሁት ነው እንግዲህ ከጋሽ ተክሌ ጋር እንግዲህ ያሳለፍኩትን ቆይታ ይህን ስለገር ማለት ነው። ጋሽ ተክሌን እንግዲህ ማግኘት ፈልጋችሁ ቢሮ ቁጥራቸውን እና የድርጅታቸውን ኮንታክት ነበራቸው እንዲሁም ኢሜል አድሬሳቸውን እንግዲህ ከስር በማስቀምጥላችሁ ሊንክ እንግዲህ ስራ መቀጠር የምትፈልጉ ወጣቶች እንግዲህ እሳቸው ጋር መጥታችሁ መቀጠር ትችላላችሁ ማለት ነው። እንግዲህ ቪዲዮ እንሰራላችሁ። እቺን ወጣት እንግዲህ በጣም ፈትኛት ነበረ። በጣም የሚገርም ፈተና ነው። ለህልም ራሱ ልቤን ነክቶ ነበረ። ግን ፈተናውን አልፋ እንግዲህ ይኸው እዚህ ደረጃ ደርሳለች ማለት ነው። እቺ ልጅ እንግዲህ ብር በማጣቷ ወይም ደግሞ ስራ በማጣቷ ስራ ፈልጋ ወጥታ እንግዲህ ብዙዎቹ ምንድነው ስራ ሊቀጥሩ የሚሉ ሰዎች እንግዲህ ባለቤቶች እንግዲህ በሴትነታቸው በልጅነታቸው እንግዲህ ሊጠቀሙባቸው የሚፈልጉ ብዙ ሰዎች አሉ። እነዛን ሰዎች እንግዲህ የምናጋፍጥበት ይሆናል ማለት ነው። መልካም ጊዜ። እንግዲህ ከእናንተ ጋር ስለነበረኝ ቆይታ ይሄን ይመስል ነበር። እንግዲህ ኮሜንታችሁን እጠብቃለሁ። መልካም ሳምንት ይሁንላችሁ። እናንተ ግን ሰው ቀጥራለሁ እያላችሁ ማለት ነው የሰውን ገንዘብ የምትበሉ ቀጥራለሁ እያላችሁ ማናጀር ነኝ ብላችሁ በሴትነታቸው በልጅነታቸው የምትጠቀሙ ሰዎች ደግሞ እንደርስባችኋለን፣ እናጋልጣችኋለን። መልካም ጊዜ ይሆንላችሁ። መልካም ሳምንት። በዓለም ላይ ያላችሁ ኢትዮጵያኖች ሁሉ ለእናንተ መልካም ሳምንት ተመኘሁላችሁ። ጨርቆ ሴሽን ዳኒ ቫስኮ ይቀጥላል። መልካም ሳምንት። ቻው ቻው። ባይ ባይ።